ሀጆ ንጉሴ ትባላለች። የ33 ዓመት ወጣት ናት። በለጋነት እድሜዋ ነበር ሀገር ቀይዋን ለቃ ለስራ አረብ ሀገር የተሰደደችው። ሀጆ ለ2 ዓመታት በቤይሩት ስትሰራ ቆይታ ብዙም ስላልተመቻት ወደ ተሻለ ኑሮ ፍለጋ ወደ ተባበሩት አረብ ኤሚሬቶች ወደ አቡዳቢ አቀናች። በአቡዳቢ ከተማ ውስጥ ለ5 ዓመታት ያህል ስትሰራ ቆየች። ታዲያ ሀጆ ለ5 ዓመታት ያህል በሰላም ስትሰራ ቆይታ በሜይ 8 2024 ዓ.ም ለስራ ስትንቀሳቀስ ባልጠበቀችው ሁኔታ ባላሰበችው መንገድ ድንገት ከየት መጣ ሳይባል ከባድ የሞተር አደጋ አጋጠማት። ይህ አስከፊ አጋጣሚ የሀጆን ሕይወት በመኖርና ባለመኖር መካከል ከመቅጽበት ቀየረው። ከየት መጣ ያላለችው ሞተር ሳይክል ድንገት በፍጥነት ገፍትሮ ከመንገድ ወረወራት። በሚያስደነግጥ ሁኔታ የተመታችው ሀጆ ራሷን ስታ በመንገድ ዳር ወደቀች። ወዲያው ቦታው በአቡዳቢ ፖሊስ ተከበበ። የሀጆን ሕይወት ለማትረፍ የሕክምና ባለሙያዎች ርብርባቸውን ጀመሩ። ከወደቀችበትም አንስተው ወደ ሼክ ሻክቡት ሜዲካል ሆስፒታል በአምቡላንስ ይዘዋት በፍጥነት ሄዱ። ከረጅም ርብርብ በኋላ በ6 ቦታ ላይ ጭንቅላቷ ተሰፍቶ እጅና እግሯ ታሽጎ ነቃች። ነገር ግን አሁን ሰውነቷን እንደለመደችው ማዘዝ አልቻለችም። ግማሽ ሰውነቷ ፓራላይዝ ሆኗል። ምንም አይነት እንቅስቃሴ ማድረግ አትችልም። በዚህ ሁኔታ ውስጥ ለ9 ወራት ያህል በሼክ ሻክቦት ሜዲካል ሆስፒታል ውስጥ ሕክምና ሲደረግላት ቆየች። ሀጆ የደረሰባት ከባድ አደጋ እጅግ አሳዛኝና አሰቃቂ ነው። ገና አደጋው በደረሰባት ማግስት አንድ የኢትዮጵያዊ ዜጋ በሞተር ሳይክል ተገጭታ ሆስፒታል ገብታለች የሚል ዜና በኢትዮጵያ ኤምባሲ ከደረሰን ጊዜ አንስቶ በአቡዳቢ የኢትዮጵያ ኮሚኒቲ የዜጋ ክፍልና የኤምባሲው ሰራተኞች ጋር በመሆን በተኛችበት በሼክ ሻክቦት ሆስፒታል ያመራ ነው። ለ9 ወራት ያህል ከሀጆ ጎን በመሆን ህመሟን ስናስታምም ጉዳዩን ሁሉ ስንከታተል ቆየን። ምንም እንኳን ሀጆ ሙሉ በሙሉ ባታገግምም እንደ ቀድሞ ተነስታ መራመድ ቢሳናትም ቀጣይ ረጅም ክትትል የሚያስፈልጋት እንደሆነ ተነግሮን ሀጆ ከሆስፒታል እንድትወጣ ተነገራት። ታዲያ አቡዳቢ በሚገኘው የተቸገሩ የሚጠጉበት ማረፊያ ያጡ የሚጠለሉበት ክፍል ውስጥ ሀጆ እንድትገባ ተደረገ። በአቡዳቢ የኢትዮጵያ ኮሚኒቲ ሰራተኞችን ክብካቤ እየተደረገላት ትንሽ እስክታገግም ድረስ ተጠበቀ። አሁንም የሀጆ ሰውነት ፓራላይዝ እንደሆነ ቢሆንም ነገር ግን ወደ አገሯ መግባትና ወደ ወላጆቿ መሄድ የግድ ሆነ። ታዲያ በዚህ ሁኔታ ላይ ያለች ሀጆ ወደ ኢትዮጵያ መሄድ አይደለም ቀና ብላ የምትፈልገውን እንኳን ማድረግ የምትችልበት ሁኔታ ስላልሆነች በአቡዳቢ የሚገኘው የኢትዮጵያ ኮሚኒቲ ከተለያዩ የግብረ ሰናይ ድርጅቶች ጋር በመነጋገር ወደ ኢትዮጵያ ድረስ ይዘዋት የሚሄዱበትን መንገድ በማመቻቸት በሰላም ወደ ወላጆቿ እንድትቀላቀል ማድረግ ተቻለ። ወደ ኢትዮጵያ ከገባች በኋላ ልዩ ክትትል ስለሚያስፈልጋት በኢትዮጵያ ከሚገኙ የእርዳታ ድርጅቶች ጋር በመነጋገር ሙሉ በሙሉ ተቀብለው በማሳረፍ ሕክምናዋን እንድትከታተል ሁኔታዎች የተመቻቹ ሲሆን በየዕለቱ ሕክምናዋን እየተከታተለች ከዕለት ወደ ዕለት እያገገመች ትገኛለች። በዚህ አጋጣሚ የዚች ወገናችንን ሕይወት ለመታደግ በከፍተኛ ሁኔታ ቀን ከሌት ለተረባረቡ የአቡዳቢ ሼክ ሻክቦት ሆስፒታል ሰራተኞች የላቀ ምስጋናችንን እያቀረብን ከሆስፒታልም ከወጣች በኋላ ወገናችን አለንልሽ ብለው ከጎኗ ለቆሙት የአቡዳቢ ኮሚኒቲና የኤምባሲ ሰራተኞች የላቀ ምስጋናችንን እናቀርባለን። ውድ ኢትዮጵያውያን ወገኖቻችን እንደዚህ ካለ የትራፊክ አደጋ ራሳችሁን እንድትጠብቁ በየዕለቱ ስትንቀሳቀሱ ጥንቃቄ እንድታደርጉ እያሳሰብን የዛሬውን ፕሮግራማችንን አበቃን። መልካም ቆይታ። በአቡዳቢ የኢትዮጵያ ኮሚኒቲ